አላህ ሆይ በእውቀትህ አስመርጣለሁ በችሎታህ ልቅና እንድታደርግልኝ እማጸናለሁ ከታላቁ ችሮታህ እጠይቃለሁ አንተ በችሎታህ ነገሮች እንዲከሰቱ ታደርጋለህ እኔ ግን አልችልም አንተ ሁሉን ነገር ታውቃለህ እኔ ግን ምንም ነገር አላውቅም አንተ የሩቅ ነገሮችን ታውቃለህ አላህ ሆይ ይህ ጉዳይ ለዲኔና ለኑሮዬ ለመጨረሻ ጉዳይ ለቅርብም ሆነ ለሩቁ ለአሁንም ሆነ ለወደፊቱ መልካም ከሆነ ለኔ እንዲፈጸም አድርገው አግራልኝም ከዚያም ባርክልኝ አላህ ሆይ ይህ ጉዳይ ለዲኔና ለኑሮዬ ለመጨረሻ ጉዳይ ለቅርብም ሆነ ለሩቁ ለአሁንም ሆነ ለወደፊቱ የሚጎዳኝ ከሆነ ዘወር አድርግልኝ እኔንም ከርሱ ዘወር አድርገኝ መልካሙን ነገር የትም ቢሆን ለኔ ወስንልኝ ከዚያም ውሳኔውን ወድጄ እንድቀበለው አድርገኝ ይላል ሱብሃንአላህ ይህ بكل صدق واخلاص وتوجه ከተደረገ ዱዓ ሐቂቃ አላህ እኛን ከዚህ ዱዓ ፍሬምወርክ ውጭ አያረገንም በቃ እንዲህ ብላችሁ ለምኑ ተዋደቁ ተለማመጡት አላህን ነገር ሲሪየስ ነገሮችን ስንመርጥ ማለት ነው ከነዛ አንዱ ሲሪየስ ነገሮች መካከል አንዱ ፋይናሊ የምንወስነው እንደተባባል ነው የትዳር አጋር የልጆችህን እናት አላህ ሀያት ከሰጠህ ለ30 40 50 ዓመት አብራሃት የምትኖር ጓደኛህን ነው